ሰላም ውድ አድማጭ ተመልካቾቻችን፣ ይህ የፊልም ቅኝት ዝግጅታችን ነው። በዚህ የዩቲዩብ ገጻችን ስለ ፊልሞች ሰፊ ዳሰሳ እናደርጋለን። ለዛሬ የመረጥነው ፊልም በፈረንጆቹ 2019 የወጣውንና በእውነተኛ ታሪክ ላይ ተመስርቶ የተሰራውን ዘ ቦይ ሁ ሃርነስድ ዘ ዊንድ የተሰኘውን እጅግ አነቃቂ ፊልም ነው። ይህ ፊልም የተስፋ የጽናትና የሰው ልጅ አእምሮ አስቸጋሪ ሁኔታዎችን እንዴት ድል እንደሚያደርግ የሚያሳይ ድንቅ ስራ ነው። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ታሪኩ የሚጀምረው በደቡብ ምስራቅ አፍሪካ በምትገኘው ማላዊ ውስጥ ዊምቤ በሚባል ትንሽዬ የገጠር መንደር ነው። በዚህ መንደር ውስጥ ዊሊያም ካምኳምባ የተባለ ብሩህ አእምሮ ያለው ታዳጊ ከአባቱ ትራይዌል ከእናቱ አግነስና ከታላቅ እህቱ አኒ ጋር ይኖራል። ዊሊያም ልክ እንደ ማንኛውም የገጠር ልጅ እርሻ ነው የሚውለው። ነገር ግን ከሌሎች ልጆች ለየት የሚያደርገው ለፈጠራና ለኤሌክትሮኒክስ እቃዎች ያለው ጥልቅ ፍቅር ነው። ዊሊያም የተበላሹ ሬዲዮኖችን በመጠገን በመንደሩ የታወቀ ነው። የዊሊያም ቤተሰቦች ኑሮ የተመሰረተው በበቆሎ እርሻ ላይ ነው። ዝናብ ሲዘንብ ተስፋ ይለመልማል፣ ዝናብ ሲጠፋ ደግሞ ረሃብ አፋፍ ላይ ይቆማሉ። በዚህ ዓመት ግን ነገሮች እጅግ አስፈሪ መልክ ያዙ። የአየር ንብረት መለዋወጥና የፖለቲካው አለመረጋጋት ተዳምሮ የዊምቤ መንደርን ለከፋ ችግር አዘጋጃት። መጀመሪያ ዝናቡ አጥለቀለቀው፣ ከዚያም ድርቁ መጣ። በቆሎ ሳይደርስ ደረቀ። የዊሊያም አባት ትራይዌል ጠንካራና ታታሪ ገበሬ ቢሆንም ከተፈጥሮ ኃይል ጋር ግን መታገል አልቻለም። የቤተሰቡ የምግብ ክምችት እያለቀ መጣ። በመንግስት በኩል የሚደረገው ድጋፍም እጅግ አነስተኛ ነበር። ይባስ ብሎም ረሃቡን የገለጹ ሰዎች በመንግስት ወታደሮች ይደበደቡም ነበር። በመንደር ውስጥ ያለው ዝናብ መጥፋት ከፍተኛ ረሃብን አስከተለ። መንግስት እርዳታ ለመስጠትም ፈቃደኛ አልነበረም። ይልቁንም ህዝቡን ለፖለቲካ ጥቅሙ ሲል ችላ ይለው ነበር። በዊሊያም ቤት ውስጥ በቀን አንድ ጊዜ ብቻ መመገብ ቅንጦት ሆኗል። አባቱ ትራይዌል ዝናብ እንዲመጣ ወደ ፈጣሪ ከመጸለይ ውጪ ምንም አማራጭ አልነበረውም። በዚህ መሃል ዊሊያም በትምህርት ቤቱ ክፍያ ባለመክፈሉ ምክንያት ከትምህርት ገበታው እንዲሰናበት ተደረገ። ትምህርት ለዊሊያም የህይወቱ መሰረት ነበር። ከትምህርት ቤት ቢባረርም ግን ተስፋ አልቆረጠም። ከሳይንስ መምህሩ ጋር በነበረው ምስጢራዊ ስምምነት መሰረት ወደ ትምህርት ቤቱ ቤተ መጻሕፍት በስርቆት እየገባም ያነብ ነበር። ዊሊያም ግን መፍትሄው ሰማይ ላይ ብቻ ሳይሆን ምድር ላይ ባለው ሳይንስ ውስጥ እንዳለም ያምን ነበር። ክፍያ ባይከፍልም በድብቅ ወደ ትምህርት ቤቱ ቤተ መጻሕፍት መግባት ጀምሯል። እዚያም ዩዚንግ ኤነርጂ ወይንም ኃይልን መጠቀም የሚል የሳይንስ መጽሐፍ ያገኛል። ይህ መጽሐፍ ስለ ንፋስ ኃይል ማመንጫ ወይም ዊንድ ሚል በስፋት የሚያስተምር ነበር። በሽፋኑ ላይም የንፋስ ኃይል ማመንጫ ምስል ነበር። ዊሊያም ይህንን ምስል ሲያይ አንድ ድንቅ ሀሳብ መጣለት። ይህ መሳሪያ ንፋሱን ተጠቅሞ ኤሌክትሪክ ካመነጨ፣ ያ ኤሌክትሪክ ደግሞ ፓምፑን አሽከርክሮ ከመሬት ውስጥ ውሃ ካወጣ፣ በቃ ቤተሰቦቼ ዝናብ መጠበቅ አይኖርባቸውም ብሎ አሰበ። ከቆሻሻ መጣያ ቦታዎች ብረታ ብረቶችን ሰብስቤ የንፋስ ኃይል ማመንጫ ብሰራ፣ ይህ ማመንጫ ደግሞ ፓምፕ በማንቀሳቀስ ውሃ ከመሬት ውስጥ አውጥቶ እርሻችንን ማርጠብ ይችላል ብሎ አሰበ። ይህ ማለት መንደሩ በዝናብ ላይ ብቻ ጥገኛ መሆኑ ይቀራል ማለት ነው። ዊሊያም ይህንን ሀሳብ ለአባቱ ነገረው። አባቱ ግን በረሃብና በጭንቀት ውስጥ ስለነበር የልጁን ሀሳብ እንደ ልጅነት ጨዋታን የቆጠረው። እኛ የምንበላው አጥተናል፣ አንተ ግን ስለ ንፋስ ትዘባርቃለህ በማለት ገሰጸው። ዊሊያም ግን አልተገታም። ከመንደሩ ቆሻሻ መጣያ ቦታዎች ውስጥ ብረታ ብረቶችን፣ የፕላስቲክ ቁርጥራጮችንና አሮጌ ብስክሌቶችን መፈለግ ጀመረ። ጓደኞቹም በድብቅ ይረዱት ነበር። ዊሊያም አንድ ዲናሞ አስፈለገው። ይህ ዲናሞ ደግሞ ብስክሌት ሲነዳ መብራት የሚያበራ መሳሪያ ነው። ይህንን ለማግኘት ደግሞ በጣም ብዙ መስዋዕትነት ከፍሏል። ረሃቡ አሁን ላይ እየጠነከረ መጥቷል። መንደሩ በሙሉ ሰው አልባ ሆነ። ሰዎች ለምግብ ፍለጋ ይሰደዱ ጀመር። የዊሊያም እህት አኒ ቤተሰቧን ከረሃብ ለመታደግ ስትል ከፍቅረኛዋ ከዊሊያም መምህር ጋር ተደብቃ ትጠፋለች። ይህ በቤተሰቡ ላይ ትልቅ ሐዘን ቢያመጣም ለዊሊያም ግን ዓላማውን ዳር ለማድረስ ተጨማሪ ብርታት ሆኖት ነበር። ነገር ግን ይህን ህልም ማሳካት ቀላል አልነበረም። ዊሊያም የሚፈልገውን ዳይናሞ ወይንም ደግሞ የኤሌክትሪክ ኃይል ማመንጫ ለማግኘት የአስተማሪውን ብስክሌት መጠቀም ነበረበት። እህቱ አኒ ከአስተማሪው ጋር ፍቅር ውስጥ ስለነበረች ለወንድሟ ስትል መስዋዕትነት ከፍላ ከአስተማሪው ጋር መንደሩን ጥላ ትጠፋለች። ከመሄዷ በፊት ግን ዊሊያም ዲናሞውን እንዲያገኝ ረድተዋለች። ትልቁ ፈተና ግን ከአባቱ ጋር የነበረው ግጭት ነው። አባቱ ትራይዌል በረሃብና በጭንቀት ተወጥሯል።
ዊሊያም የንፋስ ማመንጫውን ለመስራት ብቸኛውን ብስክሌቱን እንዲሰጠው ጠየቀው። በዚህ ሰዓትም አባቱ በጣም ተቆጥቶ በዚህ ረሃብ ሰዓት ስለ መጫወቻ ታወራለህ? ብስክሌቱ እኮ ወደ ገበያ ሄጄ እህል የምገዛበት ብቸኛ ንብረቴ ነው ብሎ ዊሊያምን ወደ እርሻ እንዲመለስ አስገደደው። ዊሊያም የንፋስ ወፍጮውን ለመስራት የአባቱ ብስክሌት የግድ ያስፈልገው ነበር። አባቱ ትራይዌል ግን ብስክሌቱ ብቸኛ ንብረቱና መንቀሳቀሻ መሳሪያው በመሆኑ ሊሰጠው አልፈለገም። በዊሊያምና በአባቱ መካከል ትልቅ ግጭት ይፈጠራል። ዊሊያም እያለቀሰ አባዬ ይኸው መሬቱ ደርቋል፣ አዋራ ሆኗል እኮ ብስክሌቱን ካልሰጠኝ በቃ ሁላችንም በረሃብ እኮ መሞታችን ነው ብሎ ተናገረው። በመጨረሻም እናቱ አግነስ ጣልቃ በመግባት ትራይዌልን አሳመነችው። አባቱ ልጁን አምኖ ብስክሌቱን ሰበረና ለዊሊያም ሰጠው። ይህ ትዕይንት የአባትና ልጅ እምነት የታየበት እጅግ ልብ የሚነካ ትዕይንትም ነው። ዊሊያም ከጓደኞቹ ጋር በመሆን ከቆሻሻ ላይ የሰበሰባቸውን ጣሳዎች፣ ብረቶችና የብስክሌት አካላት በማገጣጠም ረጅሙን የንፋስ ማመንጫ ማማ ሰራ። የመንደሩ ሕዝብ ሁሉ ተሰብስቦ ይህ እብድ ልጅ ደግሞ ምን ሊያደርግ ነው በሚል ጥርጣሬ ይመለከቱት ነበር። ነፋሱ መምታት ጀምሯል። የንፋስ ማመንጫውን መሽከርከር። ድንገት የኤሌክትሪክ መብራቷ አበራች። ፓምፑም መስራት ጀመረ። ከመሬት ውስጥ ንጹህ ውሃ መፍለቅ ሲጀምር የአባቱ አይኖች በእንባ ተሞሉ። መንደሩ ከረሃብ አፋፍ ተመለሰ። ዊሊያም ካምኳምባ ነፋሱን ገራው። ፊልሙ የሚያበቃው ዊሊያም በትምህርት ስኮላርሺፕ አግኝቶ ወደ አሜሪካ ለከፍተኛ ትምህርት ሲሄድና ማላዊ ውስጥ ስላለው እውነተኛው ዊሊያም ካምኳምባ አንዳንድ መረጃዎችን በመስጠት ነው። ዘ ቦይ ሁ ሃርነስድ ዘ ዊንድ የሚነግረን ታሪክ ቢኖር ድህነትና ጥረት የአእምሮን ብቃት ሊገድቡት እንደማይችሉ ነው። ዊሊያም ምንም የሌለው ልጅ ቢሆንም ባለው ጥቂት እውቀትና ጽናት ቤተሰቡንና መንደሩን ታድጓል። መጽሐፍ ማንበብ ዓለምን ይለውጣል የሚለውን ትልቅ እውነትም በተግባር ያሳየ ነው። ተዋናይና ዳይሬክተር ቺዌቴል ኢጂኦፎር አባቱን ሆኖ የተጫወተውና ማክስዌል ሲምባ ዊሊያምን ሆኖ የተጫወተውም በፊልሙ ድንቅ ብቃታቸውን አሳይተዋል። ፊልሙ የአፍሪካን ገጽታ፣ የባህልና የዘመናዊነት ግጭትን እንዲሁም የእውቀትን አስፈላጊነት በሚያምር ሁኔታ ቀርጾ የሚያሳይ ነው። እኛም ዘ ቦይ ሁ ሃርነስድ ዘ ዊንድ ወይንም ደግሞ ነፋሱን የገራው ልጅ የሚለውን ፊልም እንድትመለከቱ እንጋብዛችኋለን። ዘ ቦይ ሁ ሃርነስድ ዘ ዊንድ ይሄንን ይመስላል። እናንተ ስለ ፊልሙ ያላችሁን አስተያየት ኮሜንት ላይ ልታሰፍሩልን ትችላላችሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ይህ የፊልም ቅኝት ነው። ለቻናላችን አዲስ ከሆናችሁ ሌሎች ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን።